እንደዚህ ይላል በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 11 ላይ ማርያም ግን እያለቀሰች ከመቃብር በስተውጪ ቆማ ነበር። ዮሐንስ ወንጌል ምዕራፍ 20 ቁጥር 11 ላይ ማርያም ግን እያለቀሰች ከመቃብር በስተውጪ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላቅም አለቻቸው። ይህንም ብላ ወደ ኋላ ዞር ስትል ኢየሱስን ቆሞ አየች። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንን ትፈልጊያለሽ አላት። እሷም የአትክልት ጠባቂው መስሏት ጌታ ሆይ አንተ ወስደው እንደሆነ እኔ እንዳኖረው ንገረኝ፣ እኔም ወስደዋለሁ አለች። ኢየሱስም ማርያም አላት። እሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስ ገና ወደ አባቴ አላረኩም፣ አትንኪኝ፣ ነገር ግን ወደ ወገኖቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መቅደላዊት ማርያምም መታ ጌታን እንዳየችው ይህንን ለደቀ መዛሙርቱ ነገረቻቸው ይላል። ክብር ለጌታ ይሁን። እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። ክብር ለጌታ ይሁን። በዚህ ቃል ኮንቴክስት ወይም በዚህ ቃል አውድ ለማርያም ጌታ ኢየሱስ የነገራት አንድ ነገር ነው። ሄደሽ ለወንድሞቼ እንዲህ ብለሽ ንገሪያቸው፣ ሞቼ ነበር አሁን ተነስቻለሁ። ክብር ለጌታ ይሁን እና በዚህ የስብከት ርዕስ የሰጠሁት ወንድሞቼ ብሎ ሊጠራን አላፈረብን። አጠገባችሁ ያለው ሰው ጌታ ወንድም አድርጎ ሲጠራ አላፈረብህም በሉት ባካችሁ። ጌታ ወንድም ብሎ ሲጠራ አላፈረብህም። ወንድም ሲያደርግ አላፈረብህም በሉት። ክብር ለጌታ ይሁን። በጭብጨባ በእልልታ አምጡለት ክብር። እግዚአብሔር የተባረከ ይሁን። በመጽሐፍ ቅዱሳችን ውስጥ በዚህ ቦታ ላይ የምታገኟት ማርያም የኢየሱስን ክርስቶስ እናት የሆነችው ማርያም አይደለችም። መግደላዊት ማርያም የምትባለው ወይም ደግሞ መጽሐፍ ቅዱሳችሁን ካጠናችሁ ከሙሴ እህት ማርያም ጀምሮ እስከ መጨረሻዋ መግደላዊት ማርያም ድረስ 8 ማርያሞች አሉ በመጽሐፍ ቅዱስ ውስጥ። መጽሐፍ ቅዱሳችሁን ስታጠኑ 8 ማርያሞች አሉ። ከ8ቱ ማርያሞች መካከል አንዷ የሆነችው መግደላዊት ማርያም የምትባለው ሉቃስ በምዕራፍ 8 ቁጥር 2 ላይ የተናገረላት 7 አጋንንት የወጡላት ሴት ነች ይቺ መግደላዊት ማርያም የምትባለው። እና ዮሐንስ ለምን ፎከስ እንዳደረገባት ወይም ለምን ትኩረት እንዳደረገባት እነግራችኋል። ለምን ትኩረት አድርጎ ከሌሎቹ ይልቅ በሷ ላይ ነው የጻፈው። በዚህ በመጨረሻው ምዕራፍ ላይ እንደምታውቁት ማርቆስም 15 ላይ፣ ሉቃስም 23 ላይ፣ ማቴዎስም 27 ላይ ሄዳችሁ ብትመለከቱ ከሷ ጋር አብረው የነበሩ ሌሎች እህቶች አሉ። አብረው የነበሩ ሌሎች ሴቶች ነበሩ። ነገር ግን ዮሐንስ ትኩረት አድርጎ ፎከስ አድርጎ የጻፈው መግደላዊት ማርያም ላይ። ለምን? እሱን ነግራቸዋለሁ። አሁን በዚህ ቦታ ላይ በዚህ በመቃብሩ ወይም ደግሞ በሞተበት ሰዓት ላይ በጣም ብዙዎች ተገኝተዋል። ብዙዎች ነበሩ እና እንደሌለ ሲመለከቱ ይሄዱ ነበሩ፣ ይሄዱም አሉ። ነገር ግን መጽሐፍ ቅዱስ ሲናገር ይቺ መግደላዊት ማርያም እስከ መጨረሻ ድረስ ኢየሱስን እስከምታገኘው ወይም ኢየሱስ እስከሚገለጥላት ድረስ በመቃብሩ አጠገብ ቆማ እንደነበረ መጽሐፍ ይነግረናል። ደግሞ የመጡት ማልደው ነው ይላል። ውለታ አለባት። ከሚያሰቃያት ከሚያስጨንቃት ለብዙ ዘመን ግራ ካጋባት ነገር የገላገላት እሱ ስለሆነ ውለታ ስላለባት
ሁሉ ወደ መጣበት ሲመለስ፣ ሁሉ ግራ ተጋብቶ ወደ ቤቱ ሲገባ፣ እንደውም የሚቀጥለው ቃል ላይ ደቀ መዛሙርት እንኳን ሳይቀሩ አይሁድን ስለፈሩ ደጆቻቸውን ዘግተው ግራ ተጋብተው እርስ በርስ እየተነጋገሩ ቁጭ ብለው ባሉበት ሁኔታ፣ አይሁድን ፈርተው በራቸውን ዘግተው ባሉበት ሁኔታ መጽሐፍ እንዲህ ይላል፣ መግደላዊት ማርያም ግን በመቃብሩ አጠገብ ቆማ ነበር ይላል። ምንም ፈልጋ አይደለም፣ ጌታዋን ፈልጋ። ምንም ፈልጋ አይደለም፣ አምላኳን ፈልጋ። ምንም ፈልጋ አይደለም፣ ያ ውለታ ይዟት። ውለታ አለብሽ፣ ውለታ አለባችሁ። እኔ ዛሬ ጥያቄ አለኝ። ውለታ አለባችሁ ወይ? ይቺ ሴት ያደረገችውን ነገር እነግራችኋለሁ። ያደረገችውን ነገር ግን ጌታ ኢየሱስ ለዚህ ሴት መገለጡ ግድ ነበርና ተገለጠላት። ሁሉ ሲሄድ እሷ አልሄደችም። ሁሉ ሲመለስ እሷ አልተመለሰችም። መጽሐፍ እንዲህ ይለናል፣ ከሞተ 3ኛው ቀን ነው። 3ኛ ቀን ድረስ የሚያስለቅስ ነገር ምንድን ነው? ምን አይነት ፍቅር ነው? እንዲህ አይነት ፍቅር ያገኛል። እውነት ከተነካ አይቀር እንደዚህ ተነካ ብሎት አጠገባቸውን ሰው ከተነካ አይቀር እንደዚህ ተነካ ብሎት። አሜን ነው ወይ? ጨምራችሁ አሜን በሉ ባካችሁ። በቃ ከተነካችሁ አይቀር እንዲህ አይነት መነካት፣ ከተከተላችሁ አይቀር እንደዚህ አይነት መከተል። ክብር ለኢየሱስ ይሁን። የሚያስፈራውን ገለል አድርጎ የሚያሰጋውን ትቶ የሚያስጨንቀውን ረስቶ እሱን መፈለግ በኢየሱስ ስም ይሆንላችሁ። እና ለዚህ ሴት ጌታ ኢየሱስ መገለጥ ግድ ነበረና ኢየሱስ ተገለጠላትና ያላትን ነገር ነው አሁን የምነግራችሁ። እና ከዛ ወደ እሱ እመለሳለሁ። ከተገለጠላት በኋላ ጌታ ኢየሱስ ክርስቶስ የምትፈልገው እሱ እንደሆነ ስትጠይቀው እኔ ኢየሱስ ነኝ ብሎ ከመናገር በፊት በስሟ ሲጠራ ታወቀችው። ረቡኒ አለችው። መምህር ወይ ማለት ነው። ዛሬም በመምህርነቱ ነው የምታውቀው። ያ የሞተ ያ በድን የነበረ ያ የተወጋ ያ የተሰቀለ ሳይሆን አሁንም መምህር ነው። አሁንም ጌታ ነው። አሁንም አዳኝ ነው። አሁንም ፈዋሽ ነው። ችግር ውስጥ ነው ያሉት፣ መከራ ውስጥ ነው ያሉት። ሁኔታው ያንን እንዲያስብላ ያስብላት፣ ግን ሴትዮዋ ረሳችሁ እና በዚህ ሰዓት በቃ ልትጠመጠምበት ስትል ጌታ ኢየሱስ ገና አላረኩምና ወደ አባቴ መሄድ ስላለብኝ አትንኪኝ አላትና፣ ግን ሄደሽ ለወንድሞቼ፣ እስቲ አሜን በሉ። ለምኖቼ? እስቲ መልሱልኝ ባካችሁ። ለምኖቼ? ለወንድሞቼ። ሃሌሉያ! እናንተ እነዛ ወደ ቤታቸው ለተመለሱ በራቸውን ዘግተው አይሁድን ለሚፈሩት እነዛ ለካዱ ሄደሽ ለወንድሞቼ እንዲህ ብለሽ ንገራቸው፣ ሞቼ ነበር ተነስቻለሁ። ወደ አምላካችሁና ወደ አባታችሁና ወደ አምላካችሁ ምን አደርጋለሁ? አርጋለሁ። እስቲ ግቡና አሜን በሉ ባካችሁ። ወንድሞቼ ብሎ ጠራቸው። ወንድሞቼ ብሎ ፈለጋቸው። አሁን ወንድሞቼ ናችሁ ወገኖቼ። ወንድምነት ቀላል ነገር አይደለም። ጌታ ኢየሱስ ወንድም ብሎ የጠራቸው በዚህ ቦታ ላይ ነው። አስቀድሞ በዚህ በዮሐንስ ወንጌል ምዕራፍ 15 ላይ ከእንግዲህ በኋላ ባሪያ እንደማይላቸው ተናግሯል። 15 ላይ ከእንግዲህ ወዲህ ባሪያዎች አላችሁም፣ ባሪያ ጌታ የሚያደርገውን አያውቅም፣ ወዳጅ ግን ብያችኋለሁ። እስቲ የገባው አሜን ይበለኝ። ከእንግዲህ ወዲያ ባሪያ አልላችሁም፣ ለእኔ እናንተ ወዳጆች ናችሁ ብሏቸዋል። እስከሚሞትበት ጊዜ ድረስ የተከተሉት ሰዎች ለኢየሱስ ምን ነበሩ መሰላችሁ? ወዳጅ። እስከሚሞትበት እስከሚነሳበት ድረስ ደቀ መዛሙርት ለኢየሱስ ምን ነበሩ?
ወዳጅ። እነሱ እንደ ባሪያ ያስቡ ነበር። ባሪያ ነን ብለው ይቆጥሩ ነበር ራሳቸውን። ጌታ ኢየሱስ ግን እንደዚህ አላቸው፣ ከእንግዲህ ወዲህ ባሪያ አልላችሁም። ለምን? ባሪያው ጌታው የሚያደርገውን ነገር ሊያውቅ አይችልም። የጌታውን ፍቃድ አያውቅም። ጌታው ማያማክረው። እናንተ ግን ለኔ አሁን ወዳጆች ናችሁ። እስቲ የገባው አሜን ይበለኛ። አንተ ወዳጅ አይደለም፣ አንተ ባሪያ አይደለም። ለባርነት የተጠራ ሰው የለም። ለባርነት የተመረጠ ሰው የለም። ጌታ ኢየሱስ እናንተ ከእንግዲህ በኋላ ባሮች አይደላችሁም። ምክንያቱም ለምን መሰላችሁ ይህንን ምላችሁ? በዛ ዘመን አንድ መምህር ወይም አንድ ባለጸጋ ወይም አንድ ጠቢብ፣ ቅድም እህታችን እንዳለች ከተነሳ ብዙ ባሮች ይኖሩታል የሚከተሉት። እነዛ ባሮች እግር የሚያጥቡ፣ ቤት የሚያጸዱ፣ ወይም ልብስ የሚያጥቡ፣ ወይም የሚያገለግሉ፣ ወይም የሚያስተናግዱ እንደዛ ናቸው፣ ባሪያ ይባላሉ። ጌታ ግን ለሚከተሉት እናንተ ለኔ ባሪያዎች አይደላችሁ፣ እናንተ ለኔ ወዳጆች ናችሁ አላቸው። እስቲ የገባው በደንብ አሜን ይበለኛ። እናንተ ለኔ ወዳጆች እንጂ ባሮች አይደላችሁም። ይሄ ማለት ምን ለማለት ነው ካላችሁ፣ ጌታ አስጠጋቸው። ሃሌሉያ! ሩቅ ሆናችሁ እንዳታስቡ፣ ሩቅ እንዳላችሁ እንዳትገምቱ፣ እንደ ሩቅ ሰው እንዳትቆጥሩ። እናንተ ለኔ ቅርብ ናችሁ። ማን ከወዳጅ በላይ ይጠጋጋል? ማን ከወዳጅ በላይ ይቀርባል? ኑ እህቶቼ ግቡ፣ ኑ ቁጭ በሉ፣ ኑ ያው ቦታ አለ። ስለዚህ ባሪያ አይደላችሁም። ያው ቁጭ በሉ፣ እዚህ ጋር ቦታ አለ። ባሪያ አይደላችሁም፣ እናንተ ለኔ ወዳጆች ናችሁ ብሎ አንድ ስቴፕ ጠጋ አረጋቸው። በወንድምና በወዳጅ መካከል ልዩነት አለ። ይኸውላችሁ ስሙኝ፣ ዛሬ በወንድምና በወዳጅ መካከል ልዩነት አለ። ወንድም ያላችሁ ሰዎች ይገባቸዋል። ወንድምነት ትስስር ነው። ወንድምነት በደም ነው። ወንድምነት በዘር ነው። ወንድምነት በመወለድ ነው እንጂ ዝም ብሎ አይመጣም። ወዳጅ ጎረቤት ሊሆን ይችላል። ወዳጅ አብሮ የሚማር ሊሆን ይችላል። ወዳጅ አብሮ የሚኖር ሊሆን ይችላል። ወዳጅ የአካባቢ ሰው ሊሆን ይችላል። የቀረበ ሰው ሊሆን ይችላል። አብሮ የሚወጣ የሚገባ ሊሆን ይችላል። ወንድምነት የተለየ ነው። አሁን ግን በዚህ በምዕራፍ 20 ላይ የኔ ጌታ ሄደሽ ለወንድሞች ያል እንደ ቀድሞ ወዳጅ አላችሁም፣ አሁን ወንድሞች ናችሁ። አጠገባችሁ ያለው ሰው ጠጋ አረገህ በሉት ባካችሁ። ጠጋ አረገህ። ከባሪያ ወደ ወዳጅነት አመጣቸው። አሜን አትሉ? ከወዳጅነት ደግሞ ወደ ምን አመጣቸው? እስቲ ወደ ወንድምነት በሉኝ። ወደ ወንድምነት። ይኸው ይሄ ሹመት አይደለም። ዝም ብሎ በአፍ የሚነገር ንግግር አይደለም። ጌታ ይሄንን ቃል ያወጣው ሞቶ ከተነሳ በኋላ ሞቶ ከተነሳ በኋላ አሁን ወዳጅ አይደለም ምላችሁ፣ ወንድሞች ነው ምላችሁ። እስቲ የገባው አሜን ይበለኝ። አሁን ለኔ ወንድሞች ናችሁ። ምክንያቱም ምንድን ነው? ምክንያቱም ጌታ ኢየሱስ ክርስቶስ እነሱን የእግዚአብሔር ልጆች ለማድረግ እሱ ከኃጢአት እነሱን መዋጀት ነበረበት። ምክንያቱም እግዚአብሔር ከኃጢአት ጋር ምንም ኅብረት የለውም። መወለድ አለባቸው። ልክ ኒቆዲሞስ ዮሐንስ ወንጌል ምዕራፍ 3 ላይ እንደጠየቀው ማለት ነው። ሰው የእግዚአብሔር መንግሥት እንዴት ሊወርስ ይችላል ብሎ እንደጠየቀው ማለት ነው። እሱ የእግዚአብሔር መንግሥት ነው የሚፈልገው። ጌታ ኢየሱስ ግን ስለ ልጅነት ነው የሚያወራው። ከመውረስ ራሱን ልጅነት ይበልጣል። እስቲ የገባው አሜን ይበለኛል። ስለዚህ ጌታ ኢየሱስ ሳይሞት ወንድም መሆን ወይም የእግዚአብሔር ልጅ መሆን ስለማይቻል ስለማይሆን ከሞተ በኋላ ከተነሳ በኋላ ዝም ብዬ እኮ አይደለም ኢየሱስ ወንድሜ ነው ስል፣ ሃሌሉያ! ኢየሱስ ወንድሜ ነው ስል ሞቶልኝ ሞትን ድል አድርጎ ተነስቶልኝ ከኃጢአት ዋጅቶኝ የእግዚአብሔር ልጅ አረገኝ። የገባው አጨብጭቦ ለእግዚአብሔር ክብር ያምጣ። ሃሌሉያ! ባካችሁ የምስራች ነው። አጠገባችሁ ያለው ሰው ጨብጡትና ኢየሱስ ወንድምህ ነው በሉት ባካችሁ። ሃሌሉያ!
ምክንያቱም እሱ ለአባቱ የበኩር ልጅ ነው። የበኩር ልጅ ነው። እኛን በሱ በኩል በማመን ከእግዚአብሔር እንድንወለድ አደረገን። ስለዚህ ሂጂና ለወንድሞቼ ንገራቸው። መጀመሪያ ወደ አባታችሁ ይሄዳል። እስቲ የገባው አሜን ይበለኛ። ሄጄ ወደ አባታችሁ ይሄዳል። ወደ አባታችሁ ብቻ አይደለም፣ ወደ አምላካችሁ። ይኸውላችሁ እግዚአብሔር ፊት ስትሆኑ፣ ስታመልኩ፣ ስትጸልዩ አምላክ ብቻ አይደለም ለኛ አባትም ነው። የገባው አሜን ይበለኛ። እናንተ አምላክ ራሱ እኮ ሩቅ ነው። አምላክ ራሱ ሩቅ ነው። አባት ግን ቅርብ ነው፣ የቅርብ ነው። ስለዚህ ኢየሱስ ያደረገን ወገኖቼ ልጆች ነው ያደረገን፣ የሱ ወንድሞች። ይሄ ስታስበው ራሱ ከባድ ነው። እንዴት አምላክ ሰው ሆኖ እንዴት ወንድሜ ሊሆን ይችላል? ይሄ እኮ በቅንነት ካልተቀበልከው እንደው በጥሩ ሕሊና ካልተቀበልከው ሊሆን አይችልም። ማይሆን ነው የሚመስለው። አሁን ይሄ ግራ ያጋባል ለእንግዳ ሰው። ግን ጌታ ኢየሱስ እንደዚህ አለ፣ ሂጂ ለወንድሞቼ ንገራቸው። ኢየሱስ ጌታ ነው። ምንም ቢሸሹ፣ ምንም በራቸውን ዘግተው አናውቀውም ቢሉ፣ አይሁድን ቢፈሩ፣ ግን ወንድሞቼ ናቸው። ሃሌሉያ። አጠገባቸው ያለ ሰው አንተ ወንድሜ ነህ በሉት ባካችሁ። አንተ ወንድሜ ነህ። በማን ምክንያት? እስቲ በክርስቶስ በሉ ባካችሁ። እስቲ ድገሙና በክርስቶስ በሉ። ስሙ። አሁን ወደ መቅደላዊት ማርያም ልመለስ። መቅደላዊት ማርያም ልክ ሁሉ ሲሸሽ፣ ሁሉ ወደ ቤቱ ሲሄድ፣ ሁሉ ወደ ኋላ ሲመለስ ወንድምነት ተሰምቷታል። በማለዳ ነው የመጣችው። በማለዳ 3ኛ ቀን ነው። ስሙ በደንብ 3ኛ ቀን ነው። ወንድም ነው፣ ሞቷል፣ ተቀብሯል፣ ይሸታል። እሷ ግን ያ ትዝ አላላትም። መቃብሩ አጠገብ ቆማ ነበር ይላል። ቆይና ከእናንተ መካከል እስቲ አንድ ጥያቄ። እናት የሞተበት የለም? አባት የሞተበት የለም? ወንድም የሞተበት የለም? እህት የሞተበት የለም? እርግጠኛ ነኝ ከቀበራችሁ በኋላ ተመልሳችሁ ሄዳችሁ አጠገቡ ቆማችሁ ተቀላችሁ? መቃብሩ አጠገብ። አቤት ወንድምነት! አንተ ወንድምነት ሲሰማት ማለት ነው የሞተውን ፈለገችው። መቃብሩ አጠገብ ሄደች። እሺ እኔ እሷ አይደለም የገረመኝ መቃብሩ አጠገብ መሄዱ አይደለም። ሴት እኮ ነች። ግን መጽሐፉ ምን ይላል ይመስላችሁ? ዝቅ ብላ። ምክንያቱም በዛ ዘመን የሚቀበሩት አፈር ውስጥ አይደለም የሚቀበሩት፣ ዋሻ ውስጥ ነው የሚገቡት። ኢየሱስም የተከፈነ የተዘጋጀ ዋሻ ስለነበረ ነው ዮሴፍ በገንዘብ ገዝቶ አይደለ የቅሬናው ዮሴፍ የከተተው። እና ዝቅ ብላ ወደ ዋሻ ውስጥ ተመለከተች ይላል። ማን ነው የቀበረበትን የሚያይ? እሷ ግን ወንድምነት። እስቲ የገባው አሜን ይበለኛ። ወንድምነት ቢሞትም ወንድሟ ነው። አረ የገባው አሜን ይበለኛ። ቢበሰብስም ቢሸትም ቢከረፋም ወንድሟ ነው። አላወቀችም መለኮት እንደሆነ። አላወቀችም እኮ እንደተነሳ። አላወቀችም እንዳለ በሕይወት እንዳለ አልገባትም። ግን መጽሐፉ እንደዚህ ይለናል፣ ወደ መቃብሩ ዝቅ ብላ ስትመለከት አንዱ በግርጌ አንዱ በራስጌ 2 መላእክት ቁጭ ብለው ተመለከተች። አንቺ ሴት ምን ትፈልጊያለሽ አሏት። ቆይ ሰው አንድ መቃብር ላይ የሚጽፍ ጓደኛዬ መቃብር ላይ ይሄ ጽሑፍ ይጻፋል እና እዛ ላይ የሚጽፍ ጓደኛዬ እናቴ አርፋ ያንን ሳጽፈው እስቲ በህይወቴ የገጠመህን ነገር ንገረኝ አልኩት። በህይወቴ የገጠመኝ ነገር አለኝ። አንድ ጊዜ እኩለ ቀን ነው አለኝ። እኩለ ቀን ላይ የሆነ መቃብር ላይ እየጻፍኩ እያለ ዮሴፍ ይባላል ዮሴፍ የሚል ድምፅ ሰማዋል። ይኸው የሮጥኩት ሩጫ አለ።
ከዛን ጊዜ ጀምሮ ያለ ረዳት ሰርቼ አላውቅም አለ። አስቡት፣ እቺ ሴት ከውስጥ ድምፅ ሰማች፣ መገለጥ አየች። ማን ነው የሚቆመው እዛ መቃብር ጋር? እሷ ግን ምንም ትይ ምንም ይሁን የምትፈልገው ወንድሟን ነው። የገባው አሜን ይበለኛ። አያችሁ፣ የምትፈልገው ወንድሟን ነው። የሚያስፈራ ነገር እኮ ነው እናንተ። መላእክት አይተህ ትቆማለህ እንዴ? ማለት እሷ እኮ ሐዘኗን ልታወጣ ነው የመጣችው እንጂ ይነሳል ብላ አይደለም የመጣችው። ተነስቷል ብላ አይደለም የመጣችው። ሐዘኗን ልታወጣ መጣ። መገለጥ አየች፣ መላእክት አየች፣ የሚያስፈራ ነገር አየች። እሷ ጉዳዩን ያደረገችው ከማን ጋር ነው? እስቲ ከኢየሱስ ጋር በሉ ባካችሁ። ጌታዬን ወስደውታል ብላ አለቻቸው። የምትመልሰው እኮ ለመላእክቱ ነው። ምን አይነት የወንድም ፍቅር ነው! የራሱ ጉዳይ ከእንግዲህ በኋላ ተስፋም የለው አላለችም፣ ዋጋም የለው አለችም። እንዴ እሱን ፍለጋ ጭራሽ እኔን ሊወስዱኝ ነው እንዴ አላለችም። አንዳንድ ሰው ለራሱ እኮ ነው የሚሮጠው አይደል? ይሄ ልጅ እኮ የሮጠው እኮ እኔንም ሊወስዱኝ ነው የመጣው፣ አጋንንቱ እኔንም ሊወስዱኝ ነው የመጣው ብሎ ነው። ይቺ ሴት ግን ድምፅም ሰምታ አልፈራችም። አረ ሃሌሉያ! አልፈራችም። ወዴት አኖራችሁት ብላ ዞር ስትል የማታቀው ግን ከዚህ በፊት አብሯት የነበረ በተለየ ክብር ያለ የናዝሬቱ ኢየሱስ ከነግርማው ቆሟል። ጄናማ ካታካናማስ የፈለገችው የናዝሬቱ ኢየሱስ ቆሟል። ማካታ ቻካፓያስ የምትፈልጉ ሰዎች ዛሬ ይገለጥላችኋል። አላቅም ለሆነ ሰው ዛሬ ይገለጣል። አንተ የፈለገችው ጌታ እንዴ የፈለገችው ጌታ ለመጀመሪያ ጊዜ እኮ ዮሐንስ እንደሚነግረን ለዚህ ነው ትኩረት ያደረገባት። ለእሷ የተገለጠላት ቆሟል። የአትክልት ጠባቂውን የመሰላት ይላል። ምክንያቱም እሷ የምታውቀው ያ የመሃም ሰው ነው። ያ ሰው ፊቱን አይቶ የሚያዞርበትን ነው። ያ የእኛን ሁሉ በደል እግዚአብሔር ያኖረበትን ነው። ያ በአንድ ስሊፐርና በአንድ እንደ አይሁድ ቀሚስ እንደዚህ አይነት ቀሚስ አድርጎ የሚንከራተተውን ጌታ ነው እሷ የምታውቀው። ሞቶ ሲነሳ ግን በክብር የተነሳው ጌታ የከበረ ነው የሚል አሜን ይበለኛ። መቼም ማንም ሰው ወገኖቼ በሶስት ቀን ሰውን አይረሳም። እሱ ተቀይሯል። ፊቱ ያበራል፣ ልብሱ ነጭ ሆኗል። ሃሌሉያ! ፈራች፣ ደነገጠች፣ በረገገች፣ ተጨነቀች። እባክህ ጌታዬን አንተ ወስደኸው ከሆነ አሁንም ጥያቄዋ እሱ ነው። አሁንም ፍላጎቷ ወንድሟን ነው። አሁንም ረሃቧ ወንድሟ ነው። አሁንም እየፈለገችው ያለችው ወንድሟ ነው። አንተ ወስደው ከሆነ እባክህ ንገረኝ፣ ያስቀመጥክበት ቦታ እኔ ወስደዋለሁ። ምን ሬሳ ምን ያደርግላታል? ግን ወንድም ነው፣ ወንድም ነው። ወንድም ነው። እግዚአብሔር እንዲህ ብሎ ልኮኛል። ወንድሞቻችሁን ፈልጉ፣ ወንድሞቻችሁን ፈልጉ። ያለ ወንድሞቻችሁ ውበት የላችሁ፣ ያለ ወንድሞቻችሁ ሞገስ የላችሁም፣ ያለ ወንድሞቻችሁ ድምቀት የላችሁም፣ ያለ ወንድሞቻችሁ አቅም የላችሁም። ወንድም ጋሻ ነው። ወንድም መቆሚያ ነው። ወንድም መበርቻ ነው። ወንድም መታያ ነው። ወንድሞቻችሁን ፈልጉ ይላል የሰራዊት ጌታ እግዚአብሔር። ሞቶ የሞተውን አንተ ወስደው ከሆነ እኔ
እኔ እፈልገዋለሁ። ቢሞትም ወንድሜ ነው፣ ቢደክምም ወንድሜ ነው፣ ቢወድቅም ወንድሜ ነው፣ ቢዝልም ወንድሜ ነው። እፈልገዋለሁ። ወንድሞቻችሁ ከጉባኤ ሲጠፉ፣ ከአገልግሎት ሲቀሩ፣ ሲደክሙ፣ ሲወድቁ፣ በቃ በተለያየ አዘቅት ውስጥ ሲገቡ የራሳቸው ጉዳይ ትሉ ይሆን? እግዚአብሔር ለዚች ጉባኤ ዛሬ ላከኝ እንደዚህ ነው። ወንድሞቻችሁን ፈልጉ። ያለ ወንድም ድምቀት የለም፣ ያለ ወንድም ውበት የለም፣ ያለ ወንድም መታየት አትችልም። ምክንያቱም አብሯቸው እያለ አይታችሁ ከሆነ ሊይዙት እንኳን ሲመጡ እነሱን ተዋቸው፣ እኔን ያዙኝ፣ እኔን አይደለም የምትፈልጉት ብሎ እኮ ራሱን የሰጠ ነው። ወንድም እንደዚህ ነው። እነሱ ይሄዱ ተዋቸው የሚል ነው ወንድም። አሳልፎም አይሰጥ፣ ሚራራ፣ ደግ፣ ሩሩህ፣ ፍቅር የሁሉ ትዝ አላት ማርያም። ይሄ ሁሉ መጣባት። ይሄን ሁሉ በሊኖዋ ሲመጣ መቋቋም አቃታት፣ አልቻለችም። አንተ ወስደው ከሆነ ወንድሜ ነውና እኔ ወስደዋለሁ፣ አምጣ እባክህ አለችው። ማርያም ሲላት ድምፁን ታውቀዋለች፣ የወንድሟን ድምፅ ታውቀዋለች። መልኩ ቢጠፋባትም፣ አሁን ቢለወጥም፣ አሁን ቢያበራም፣ አሁን ቢቀየርም ታውቀዋለች ድምፁን። ማርያም ሲላት ረቡኒ፣ አረ ሃሌሉያ፣ ረቡኒ። ልትጠበጠብበት ፈለገች፣ ልታቅፈው ፈለገች። ግን አስቀድሞ ጌታ ኢየሱስ ወደ አባቱ ማድረግ ስለነበረበት አትንኪኝ አላት። ጠልቼሽ አይደለም፣ ወንድምሽ ነኝ። ግን መጀመሪያ ወደ አባቴ መሄድ አለብኝ። የተነሳውበት የትንሣኤ አካል ነውና የገባው አጨብጭቦ ለእግዚአብሔር ክብር ያምጣባታል። ሃሌሉያ። ዛሬ ይህ ፍቅር በኢየሱስም ያገኛችሁ። አጠገባችሁ ያለው ሰው ድገሙና ወንድሜ ነህ በሉት ባካችሁ። አንተ ወንድሜ ነህ። አሜን ነው። ይኸውላችሁ ወንድም ላይ በትር አይነሳም፣ ወንድም ላይ ሰይፍ አይመዘዝም፣ ወንድም ላይ ጥፋት አይታወጅም፣ ወንድም ላይ የራሱ ጉዳይ አይባልም። ወንድምን እስከ መጨረሻ ፈልግ፣ ወንድምሽን እስከ መጨረሻ ፈልጊ። ሞቼ ነበር፣ አሁን ተነስቻለሁ። ሂጂና ለወንድሞቼ አብስሪልኝ። ኧረ ሃሌሉያ! ንገሪልኝ፣ አብስሪልኝ እንደሚፈልጋቸው። በነገራችን ላይ ይኸውላችሁ እኛ ከዘጋ ነው ይዘጋል፣ እኛ ከከፈት ነው ይከፈታል። ምክንያቱም ከዚህ በኋላ እኮ ሕይወታቸውን ሰጡ። እንደሚፈልጋቸው ሲያውቁ፣ እንደሚወዳቸው ሲረዱ፣ አሁንም ልቡ እነሱ ጋር እንደሆነ ሲያውቁ፣ አሁንም ልቡ ለነሱ ክፍት እንደሆነ ሲረዱ ማለት ነው። ዛሬ ልባችን ይከፈት። አሜን በሉ። እግዚአብሔር ምርኮ ይፈጥናል ብሎኛል። ለዚች ቤተ ክርስቲያን እግዚአብሔር ምርኮ ይሰጣል። አጨብጭቡና አሜን በሉ። እግዚአብሔር ለዚች ቤተ ክርስቲያን ንገሩኝ። አጠገባችሁ ያለ ሰው እግዚአብሔር ምርኮን ያፈጥናል በሉት። ንገሩልኝ፣ እግዚአብሔር ምርኮን ያመጣል በሉልኝ። ክብር ለጌታ ይሁን። እግዚአብሔር እንደ ማርያም አይነት ልብ ይስጣችሁ። ቀጥታ ማርያም ያደረገችው አንድ ነገር ነው፣ ወንድሞቿን ፍለጋ። ሃሌሉያ! ወንድማችን ተነስቷል። እስቲ አሜን በሏ። በቃ ወንድማችን ተነስቷል። እየፈለጋችሁ ነው። አረ የገባው በደንብ አሜን ይበለኛ። በነገራችን ላይ ይኸውላችሁ ራሱ መግደላዊት ማርያም ቁጥር 18 ላይ ወጣ ጌታ እንዴት እንደታያት ይህንን እንዳላት ለደቀ መዛሙርቱ ነገረቻቸው ይላል። ካልነገርክ ባለዕዳ ነህ በሉት። አጠገባቸው ሰው ካልተናገርክ ባለዕዳ ነህ።
ንገሩልኝ። ካልተናገርክ ባለዕዳ ነህ በሉት። ካልፈለግካቸው ባለዕዳ ነህ። ይህንን አዋጅ ካላወጅክ ባለዕዳ ነህ በሉት። እስቲ የገባው አሜን ይበለኛ። በቃ የተገለጠላትን መገለጥ ያየችውን እውነት ለወንድሞቿ ሄዳ ወንድማችን ሞቶ አልቀረም አለች። ተነስቷል፣ አርጓል። ያየችውን ሁሉ ይላል ነገረቻቸው ይላል። ይላችሁ ያየችውን ሁሉ ከነገረቻቸው በኋላ ቁጥር 19 ላይ ያም ቀን እሱ ከሳምንቱ ያም ቀን ውሎ አላደረም። አጠገባቸውን ሰው ውሎ አያድርም በሉት ባካችሁ። ውሎ አያድርም። አንተ መናገር ስትጀምር በሉት እሱ ከኋላ መስራት ይጀምራል በሉት። ጌታን መመለስ ይጀምራል። መገኘት ይጀምራል። ህልውናው ይጀምራል። ክብሩ ይጀምራል። ያም ቀን እሱ ከሳምንቱ ፊተኛው በመሸ ጊዜ ማለዳር ለሷ የመጣችው በመሸ ጊዜ ደቀ መዛሙርት ተሰብስበው በነበሩበት አይሁድን ስለፈሩ ደጆችን ዘግተው ሳሉ ኢየሱስ መጣ። ኦና ማሻካታ ካናማስ ማን መጣ? ሄሎ ማን መጣ? ድገሙልኝ ባካችሁ። ማን መጣ? ኧረ ማን መጣ? አጠገባችሁ ያለው ሰው ከዚህ በኋላ ችግር አይመጣም በሉት። መከራ አይመጣም፣ አበሳ አይመጣም። የሚመጣው ራሱ ኢየሱስ ነው በሉት። ራሱ ኢየሱስ። ሃሌሉያ! በዘጋሽው ነገር ላይ ኢየሱስ ይመጣል። በፈራው ነገር ላይ ኢየሱስ ይመጣል። አይቻልም ባላችሁበት ነገር ላይ ኢየሱስ ይመጣል። አይሆንም ባላችሁበት ነገር ላይ ኢየሱስ ይመጣል። ልኮኛል፣ መልእክተኛ ነኝ፣ እንደዚህ ብሏል። እኔ ራሴ ይመጣል። ከፍቶ አይደለም የመጣው። በነገራችን ላይ መጽሐፍ ሲናገር በተዘጋው ደጅ፣ በተቆለፈው ደጅ አይሁድን ፈርተው መውጣትም መግባትም መንቀሳቀስም ምንም ማድረግም ፈርተው ባሉበት ሁኔታ የኔ ጌታ ሳይውል ሳያድር ዛሬ ሳይውል ሳያድር ወደ ቤታችሁ ይመጣል። ወደዚህ ቤተክርስቲያን ይመጣል። ወደዚህ ጓዳ ይመጣል። ወደ እያንዳንዳችሁ ነገር ይመጣል። ሳይውል ሳያድር መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን። አጠገባችሁ ያለው ሰው ሰላም ይታወጅልሃል በሉት ባካችሁ። ሰላም ይታወጅልሃል። ሃሌሉያ! ሰላምን ኢየሱስ ያውጅልሃል በሉት። ክብር ለአምላካችን ለእግዚአብሔር ይሁንለት። ከዚህ በኋላ ሰላም ይሆናል። ይኸውልህ ወንድምን መፈለግ ስትጀምር፣ ለወንድምህ ጥሩ ልብ ሲኖርህ፣ ስትመለስ ኢየሱስ በዚች ቤተ ክርስቲያን ተገኝቶ እንደዚህ ይላል፣ ለሁላችሁም ሰላም ይሁን። አንድ ቃል ላንብብ። ዕብራውያን ምዕራፍ 2 ላይ ሁላችሁም ግለጡት። ቁጥር 10 ላይ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ከሁሉ በእሱ ለሆነው ለእሱም ተገብቶታል። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው። ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ። በማኅበር መካከል በዜማ አመሰግንሃለሁ። እኔ በእነሱ እታመናለሁ። ደግሞ እነሆ እኔና እግዚአብሔር የሰጠኝ ልጆች ሲል ወንድሞቼ ብሎ ሊጠራባቸው አያፍርም። እስቲ የገባው አሜን ይበለኛ። እህቶችን ብትባሉ የውላችሁ ይህን መንፈሱን ውሰዱ። እሱ እንደዚህ ነው የሚለው ሁላችንን ማለት ነው። ወንድሞቼ ብሎ ሲጠራ ምን አላለብን? እስቲ አላፈረብንም በሉ። እስቲ አያፍርብንም በሉ። ማለት ብዙ እኮ ማይመች ነገር አለን አይደል? ብዙ ማይመች ነገር። እኔ አንድ በጣም የሚያስቸግር ወንድም ነበረኝና ያው እኔ አገልጋይ አይደለሁ ደግሞ ያውቃል። የሆነ ከተማ ይሄድና የሆነ ሀገር ይሄድና ቸርች ይሄዳል። ቸርች ይሄድና የነብዩ ወርቅዬ ወንድም ነኝ ይላቸዋል። የነብዩ ወርቅዬ ወንድም ነኝ ሲላቸው በቃ አዋተው ገንዘብ ይሰጡታል። እኔ ነውም ያስቡት።
ከዛ በቃ እኔ ተቸገርኩ። አንድ ጊዜ ደወሉልኝ ማለት ነው። አረ ወንድም እንደዚህ መጥቶ ምናምን። ምን አይነት የኔ ወንድም አይደለም አላቀውም አልኳቸው። አላቀውም፣ ይልቁ መሳሪያችሁን ጠብቁ፣ በኋላ የሱ ወንድም ነው ብላችሁ አሳድራችሁ ሌላ ችግር እንዳይፈጠር። እኔ አያችሁ፣ እኔ የኔ ጌታ ወንድሞቼ ብሎ ሲጠራ ዋቻካታ። አሁን አንዳንዶቻችን ወንድም የሚያስብል ነገር ይኖረን ይሆን? ለዛውም ለአምላክ ለዛውም ሰማይና ምድር ለፈጠረ። እናንተ አንድ ሰው እኮ ማለት እንዲሁ ባለስልጣን ወንድም ያለው፣ ሀብታም ወንድም ያለው፣ የሆነ ሀብት ያለው ወንድም ያለው ሰው፣ የሆነ ዝና ያለው፣ የሆነ ታዋቂ የሆነ ሰው ወንድም ያለው እንደው አጋጥማችሁ ከሆነ ቶሎ የራሱን ሰው ስም ነው የሚነግራችሁ? አይደለም። እኔ የእንትና ወንድም ነኝ ብሎ አይደለ በወንድሙ የሚኮራው? ለምን? ያ ሰውዬ ታዋቂ ነው፣ ወይ በገንዘቡ ታዋቂ ነው፣ ወይ በዝናው ታዋቂ ነው፣ ወይ በሆነ ነገሩ ታዋቂ ነው። ቶሎ ብሎ የሚነግራችሁ የቱን ነው? የሰውየውን ስም ነው፣ የራሱን ማንነት አይደለም። የኔ ጌታ ሳያፍርብሽ ሳያፍርብህ ለዓለም ለሰይጣን ለዚህ ሁሉ እንደዚህ ያለ ወንድሞቼ ናቸው። የገባው አጨብጭቦ አሜን ይበል ባካችሁ። እሱ እንግዲህ ወንድም ብሎ እኔን ከጠራኝ፣ ይኸውላችሁ እኔን ወንድም ብሎ ከጠራኝ፣ እኔ ደግሞ በስጋ ሳይሆን በመንፈስ ያገኘሁት ወንድምነት ስለሚበልጥ ወንድምነት ስለሚሻል አብሬ ማገለግለውን አብሬ የምኖረውን አብሬ የምወጣውን የምገባውን እንዴት ወንድሜ ብዬ ለመቀበል ይከብደኛል? አጠገቤ ያለውን ሰው እንዴት ወንድሜ ያለው አጠገባችሁ ያለው ሰው አንተ ወንድሜ ነህ በሉት ባካችሁ። በአንተ ደስ ይለኛል፣ በአንተ እኮራለሁ በሉት ባካችሁ። በአንተ እኮራለሁ። እስቲ የገባው አሜን ይበለኛ። ይኸውላችሁ እኔ አሁን አሰላ በጣም ያው የኖርንበት ሀገር ስለሆነ አሁን አዲስ አበባ የመጣ ነው። አሰላ በጣም የኖርንበት ሀገር ነው። ወደ 11 ቸርች አካባቢ ፕላንት አድርገናል እና አገልጋዮች ይደውሉልኛል። አገልጋዮች ይደውሉና ልጆቼን አግኝቼ ነበር ይላሉ። የት አገኛችኋቸው? መጥተው እዛ የሚያገለግሉት ልጆች ማለት ነው። ነብይ ወርቅዬ እኮ የኛ አገልጋይ ነው ብለው ይላሉ። ኢየሱስ ጌታ ነው። ወርቅን እናንተ ጋር ነበር ምናምን ብለን እንተዋወቃቸዋለን አሉ። በእኔ ከኮሩ በእኔ ከተመኩ በጌታማ ጃላ ካራባያስ እስቲ የገባው አሜን ይበለኛ። እናንተ ይሄ ወንድምነት ይበልጣል። አጨብጭቡና አሜን በሉ ባካችሁ። ይሄ ወንድምነት እኔና ባለቤቴ ልጆቻችን ይዘን እዚህ ሀገር ስንመጣ የሚገርማችሁ የኔ ወንድሞችና እህቶች በጠቅላላ አዲስ አበባ ናቸው። የኔ ወንድሞችና እህቶች አዲስ አበባ ናቸው። እነሱ በእነዚህ 8 ዓመት ውስጥ ማለት ነው እኛን ከጠየቁበት ቀን በላይ እኛ በአገልግሎት ያፈራናቸው ሰዎች ይበልጣል። ለችግራችን ብትሉ፣ ለጉድለታችን ብትሉ፣ ለአገልግሎታችን ብትሉ እኔ አሁን ወንድሜ ብዬ የምጠራው በቃ ይኸው አሁን እኔና መክብቤ አንድ ክላስ ውስጥ ተገናኘን። በቃ ወንድሜ ሆኖ ቀረ። አሁን እዚህ ጋር ያለነው እህቶቼ እነዚህ ያገለግሏችሁ አንዳቸውም የሥጋ ዝምድና የለንም። ያጎቴ ልጅ ነህ አይደለም። በቃ በክርስቶስ ኢየሱስ ወንድሜ ነው። እስቲ የገባው አሜን ይበለኛ። ሲጎድል የሆነ እጅ አጣው ይመስለኛል። የሆነ ሰው ሳጣ አይን ያጣው ይመስለኛል። የሆነ ሰው ከጉባኤ ሲጎድል በቃ አሁን በጣም ቢዚ ስለሆንኩና ስለምዞር እንጂ አሰላሁኝ ባለቤቴ ግራ ይገባታል። አንዴ ነው መድረክ ላይ መውጣው። አንዴ ወይ መጀመሪያ ወጣለሁ ወይ መጨረሻ ወጣለሁ። አንዴ ጉባኤ ላይ ወጥቼ ቢያንስ ከ3000 እስከ 4000 ህዝብ ይካፈላል ጉባኤያችን ላይ
ማን እንደመጣ ማን እንደቀራቃል። ዛሬ እከሌ ቀርቷል እላታለሁ። እኔ እኮ በየትኛው አይነ ነው የምታየው ትለኛለች። እንዴት አወቅ? እደውላለሁ ቤት ገባና ምን ሆነ የቀረበው ምናምን ስል እንትን ለቅሶ እድር ቁም ምናምን ይለኛል። አጠገባችሁ ያለ ሰው አንተ ወንድሜ ነህ በሉት። አንተ ሃሌሉያ እፈልግሃለሁ ታስፈልገኛለህ በሉት ባካችሁ። እንደ ማርያም መፈላለግ ይሁንልን። አጨብጭቡና አሜን በሏ። እንደ ማርያም አረ ገባው አሜን ይበለኛ። ወገኖቼ ይኸውላችሁ ጌታ ኢየሱስ ክርስቶስ ወንድም ካደረጋቸው በኋላ በሰማይና በምድር ስልጣን ተሰጠኛል። እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ ታደርጓቸው ዘንድ የተሰጠኝን ስልጣን ሰጥቻቸዋል። እስቲ የገባው አሜን ይበለኛ። ይኸውላችሁ የምድር ስልጣን ስትመቸው ነው የሚሰጥህ፣ ስትቀርበው ነው የሚሰጥህ አይደለ ወይ? ቋንቋ ስትችል ነው የሚሰጥህ። ጌታዬ ግን ወንድሙ ስለሆንኩ እስቲ አጨብጭቡና አሜን በሏ። ወንድም ስለሆንኩ አጠገባችሁ ያለ ሰው ስልጣን አለ በሉት። ስልጣን አለ። ወንድም ስለሆንክ አንተ ስልጣን አለ በሉት። ክብር ለኢየሱስ ይሁን። ስለዚህ በሰማይ ያየው በምድር ያሰራችሁት በሰማይ ምን ያለ ይላል? የታሰረ ነው። እስቲ የገባው አጨብጭቡ አሜን ይበለኛል። ኢየሱስ ጌታ። ወንድም ስለሆንኩ ስልጣን ሰጠኝ። ስልጣን አለኝ። ምን አይነት ስልጣን? የክፋትን ሥራ ማስርበት፣ የክፋትን ሥራ ማቋረጥበት፣ የክፋትን ሥራ ምንድበት። አጨብጭቡና አሜን በሏ። በቃ አሜን በሉ። ይኸውላችሁ አሁን ሰይጣን ተዘጋጅቶ ነበር ከበሮ ይዞ በቃ የአየር ጤና ቤተ ክርስቲያን በቃ ምናምን ብሎ ማለት ነው ከበሮ ይዞ ሊደልቅ። እኛ ደግሞ ወንድም ነን። አሜን አትሉም ወይ? በቃ ወንድም ነን። ኖ ወንድም መከታ ነው። እስቲ አሜን በሏ። ወንድም ጋሻ ነው። ወንድም ተከላካይ ነው። ወንድም ታዳጊ ነው። እኔ ልጅ እያለሁ ከበላይ 3 ታላላቅ ወንድሞች ነበሩ። ወደ ጌታ ስመጣ ግን ገልብጫቸዋለሁ። ያው ጌታ ከላይ ያደርጋቸዋል እና እንደዚህ ነው የገለበጠኝ። እና ይገርማችሁ እነሱም ኃይለኞች ናቸው፣ እኔም ኃይለኛ ነኝ። እና በጣም በእነሱ ከመመካት የተነሳ ከተማ ላይ እንታወቃለን። እብድ የሚያክል ሰውዬ ገልብጬ ማለት ነው። እብድ የሚያክል ሰውዬ ገልብጬ መታይ ብዬ እነሱን ይዤ እሄዳለሁ፣ ወይ ገላመጠው ብዬ እነሱን ይዤ እሄዳለሁ። አፈር ከድሜ ያበሉልኛል። እዛ ሰፈር ማንም ቀና ብሎ አያየኝም። በሥጋ ወንድም እንዲህ ከተመካው በናዝሬቱ ኢየሱስ በመናፍስ በጨለማው ዓለም ስኖር ሃሌሉያ! እስቲ የገባው አሜን ይበለኛ። በሰጠኝ ስልጣን ኧረ የገባው አሜን ይበለኛ። ባደረገኝ ነገር በመናፍስቱ ዓለም ላይ እያፈረስኩ እኖራለሁ፣ እየገለበጥኩ እኖራለሁ፣ እየናድኩ እኖራለሁ። አጠገባቸው ሰው ትቀጥላለህ፣ በትወከት ትቀጥላለህ። ክብር ለኢየሱስ ይሁንለት። ያም ብቻ አይደለም ይኸውላችሁ ወንድም ከመሆናችን የተነሳ መጽሐፍ እንደሚናገረው በገላትያ 3 ቁጥር 14 ላይ ኢየሱስ ከሕግ እርግማን ዋጀን፣ የአብርሃም በረከት ወደ እናንተ ይደርስ ዘንድ ይላል። አሜን አትሉ? ይኸው የአብርሃም በረከት የቱ ነው ብላችሁ ስትሉ እዛ ዘፍጥረት ምዕራፍ 12 ላይ ያለው 7ቱ የተደረደረው ማለት ነው። ባርኬ ያለው የሚለው ለበረከት ሁን የሚለው ነገሥታት ከወገብህ ይውጡ የሚለው። አጨብጭቡና አሜን በሉ ባካችሁ። ሃሌሉያ! አጠገባችሁ ያለውን ሰው በክርስቶስ ኢየሱስ ምክንያት በሉት፣ ምድራዊውም ሰማያዊውም በረከት ያገኛል በሉት። ሃሌሉያ! እስቲ የገባው አሜን ይበለኛ። ምክንያቱም አሁን እናንተ የወላጆቻችሁን ንብረት ለጠላት ነው እንዴ የምታወርሱት? አይደለም፣ ለተወላጅ ነው ይላል እኮ ሕጉ ራሱ የሀገረ መንግስቱ ሕግ እንደዛ ነው የሚለው። ተወላጅ ከሆነ ግዴታ ነው ማውረስ ይላል፣ ግዴታ ነው ማካፈል ሥጋ ስለሆነ። እኛም ከሰማያዊው ከምድራዊው
አይቀርብንም። አጨብጭቡና አሜን በሉ። ሃሌሉያ! ወንድሞች ስላደረገን ለዚህ ነው ከኃያላን ጋር ምርኮ ተካፈለ ይላል። ለወንድሞቹ አካፈላቸው ይላል። አጨብጭቡና አሜን በሉ። ኢየሱስ ተሟግቶልን ተከራክሮልን አስነቅቆ ሰጠን። ርስት ወራሾች ነን። አሜን አትሉ? ያም ብቻ አይደለም። በ12 ይላል በ12 የእስራኤል ነገር ላይ ተቀምጣችሁ ገና ትፈርዳላችሁ ይላል። ይሄ በሰማይ ነው። አጨብጭቡና አሜን በሉ። ክብር ለጌታ ይሁን። ስለዚህ ዛሬ መልእክቴ እንደዚህ ነው። እሱ ወንድሜ ብሎ ከጠራ አንተን ወንድሜ ማላደርግበት ምንም ግዴታ የለም። ወንድሜ ነህ፣ እህቴ ወንድሜ ነሽ። አጨብጭቡና አሜን በሉ።